ጴጥሮስ ጌታውን ካንዴም ሶስቴ ካደው እኮ ቆርቦ ሲወጣ ነው መመና ታውቃላችሁ። ጌታ እግሩን ባጠበው እግሩን አጥቦ ተሰናበተው ምሽት ካንዴም ሶስቴ አልክድህም ብሎ የዛተ ካንዴም ሶስት ጊዜ ካደው። ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለው። ይገርማቸው። በምን አወቀ? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ አለ። ለማ? ለጴጥሮስ። በሞቱ የካደውን ጴጥሮስ በትንሳኤው ጠራው። ይቅር ብያለሁ ሲለው እኮ ነው። አያችሁ። ሲያገኘውስ ምን አረገው? የሚቆጠቁጥ ቃል ከክርስቶስ አፍ አልወጣ። የዮና ልጅ ስምዖን ሆይ ተወደኛለህ አለው። የሚገርማችሁ ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዷል አይደል? እወድሃለሁ ብሎ ደግሞ ምን ሊመጣበት? ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በቃ ለካ ክርስቶስ ታሪኩን ድጋሚ እየጻፈለት። እግዚአብሔር ለሁላችን ታሪካችንን ድጋሚ የመጻፍ ዕድል ይሰጠናል እኮ ታውቃላችሁ። ስጋውን ደሙን ተቀብለን ብንበድለውም ደግሞ ይምረናል አይምረንም? I said